ዘንድሮ በጣም ደስ እንዳለኝ እኔ እንጃ በጣም ነው የተሰማኝ። በተለይ ትናንትና ከረዥም ዓመት በኋላ ዘንድሮ ነው ኢትዮጵያ ላይ በዓልን ያከበርኩት። ረስቼዋለሁ በጭራሽ ማለት ነው። ስለ በዓል ረስቼዋለሁ። እመጣለሁ በየሁለት አመቱ በየአራት አመቱ ግን በዓልን ባከብርም የራሴ ቤት ሳይሆን አንዴ የራሳችሁ ኑሮ ይዛችሁ መልሳችሁ ወደ ቤተሰብ ስትመለሱ እንደ ራሳችሁ ቤት አይመስላችሁም፣ ይከብዳችኋል። ሰው ሀገር ቆይታችሁ ስትመጡ ደግሞ እንዴት እንደሆነ አላውቅም፣ ይከብዳል። ዘንድሮ ለረጅም ጊዜ የቆየሁት በዓልን ሀገሬ ላይም ብዙ በዓሎችን ያከበርኩበት በጣም ደስ ያለኝ ጊዜ ነው። እውነት ለመናገር እኔ እንጃ ትናንት በጣም ነበር የተሰማኝ። እንባዬ ሁላ መጥቶ ነበረ። ከሰው ቤት ወደ ሰው ቤት ነበር የሚሄደው። የራሴ ቤት ሳይሆን የራሳችሁ ቤት ለምዳችሁ ወደ ቤተሰብ ቤትም ቢሆን ከሰው ቤት ወደ ሰው ቤት ነው። ለምን የራሴ ቤት ለምጄዋለሁ። በጣም ይከብደኝ ነበረ። ዘንድሮ ግን ትንሽም ቢሆን የራሴ ቤት እያከበርኩት ነው። ደስ ብሎኝ ነው የማደርገው። ደግሞ ከበዓላቶቹ እኔ ዋዜማ ነው ደስ የሚለኝ። የዕለት ሳይሆን ዋዜማ በጣም ነው የምወደው። ዋዜማ እንደ በዓል ነው የማከብረው እኔ